ቶተንሃም ሆትስፐር ዛሬ ምሽት 1:30 በቶተንሃም ሆትስፐር ስታዲየም በፕሪሚየር ሊጉ ማንቸስተር ሲቲን በ24ኛ ሳምንት መርሃ ግብር ይገጥማል። ሁለቱም ቡድኖች በቻምፒየንስ ሊግ የመጨረሻ 16ቱን የተቀላቀሉ ሲሆን ቶተንሃም ሆትስፐር እና ማንቸስተር ሲቲ በዚህ ሳምንት መጨረሻ በፕሪሚየር ሊጉ ከፍተኛ ፉክክር ይፈጥራሉ። ሁለቱም ቡድኖች ከነሐሴ ወር ጀምሮ ለመጀመሪያ ጊዜ የተገናኙት ስፐርስ በኢታድ ስታዲየም ሲቲዎችን 2-0 ካሸነፈ በኋላ ነው። አሰልጣኝ ቶማስ ፍራንክ አዲሱ ዓመት 2026 ከተጀመረ በኋላ ከፍተኛ ጫና ውስጥ ወድቆ ነበር። ነገር ግን በሳምንቱ አጋማሽ አንትራ ፍራንክፈርትን 2-0 በማሸነፍ አሳማኝ በሆነ መልኩ ጥሎ ማለፉን ተቀላቅሏል። ስፐርስ በፕሪሚየር ሊጉ በ5 ጨዋታዎች ምንም ድል አላስመዘገበም። ነገር ግን የፔፕ ጋርዲዮላ ጉዳት የደረሰበት ሲቲ ወደ ደቡብ ሲጓዝ ወደ ድል ለመመለስ እድሉን አግኝቷል። ለማንቸስተር ሲቲ ይህ ጨዋታ ቀላል የሚባል አይደለም። የሚካኤል ካሪክ ማንቸስተር ዩናይትድ እና ቦዶ ግሊምት በቅርብ ሳምንታት ውስጥ ከባድ ሽንፈት ደርሶባቸዋል። ነገር ግን በወልቭስ እንዲሁም ጋላታሳራይ ላይ 2 ጨዋታዎችን ማሸነፍ ችለዋል። ቶተንሃም ከማንቸስተር ሲቲ የሚያደርጉት ጨዋታ ዛሬ ምሽት 1:30 ላይ ይጀምራል። ይህ የፕሪሚየር ሊግ ጨዋታ 62850 ተመልካቾችን የሚያዝ አቅም ባለው ቶተንሃም ሆትስፐር ስታዲየም ይካሄዳል። ከአውሮፓ ውጪ ቶተንሃምና ማንቸስተር ሲቲ በጣም የተለያዩ ውድድር ዘመናትን እያሳለፉ ነው። ስፐርስ በፕሪሚየር ሊግ ደረጃ ሰንጠረዥ 14ኛ ደረጃ ላይ ተቀምጧል። የጋርዲዮላው ማንቸስተር ሲቲ ደግሞ ከአርሰናል ጋር ዋንጫውን ለማንሳት አሁንም ፉክክር ላይ ነው። 2ኛ ደረጃም ላይ ተቀምጧል። ጨዋታውን በመሀል ዳኝነት የሚመሩት ሮበርት ጆንሰን በዚህ ውድድር ዘመን በፕሪሚየር ሊግ ውስጥ በብዛት የዳኙ ሲሆን ይህ ውድድር 14ኛ ጨዋታቸው ነው። ማንቸስተር ሲቲ ባለፉት 2 የሊግ ግንኙነቶች ቶተንሃምን አሸንፏል። ቶተንሃም በ5 የፕሪሚየር ሊግ ጨዋታ ምንም ድል አላስመዘገበም። በቶማስ ፍራንክ ያሰልጣኝነት ዘመን በሜዳ ውስጥ በጣም መጥፎ ሪካርድ እያስመዘገበ ነው። ስፐርሶች በዚህ የውድድር ዘመን መጀመሪያ ላይ 2-0 ካሸነፉ በኋላ ብርቅዬ የድርብ ድል ጨዋታን ሊያጠናቅቁ ይችላሉ። በአውሮፓ ቻምፒየንስ ሊግ ጥሩ ብቃታቸውን አሳይተዋል። አሁን ደግሞ በሀገር ውስጥ ውድድር ወደ አሸናፊነት ለመመለስ ብርቱ ፉክክር ይጠብቃቸዋል። ቶተንሃም ሆትስፐር በሊጉ 14ኛ ደረጃ ላይ ቢገኝም ፔፕ ጋርዲዮላ ደግሞ ባለፉት 2 ጨዋታ ጥሩ ብቃት አሳይቷል። እናም በሊጉ በ46 ነጥብ 2ኛ ደረጃ ላይ ተቀምጦ ለዋንጫ ከሚጠበቁ ቡድኖች መካከል አንዱ ነው። ስፐርሶች ከሴተዘን ጋር ባደረጓቸው የመጨረሻ 5 ጨዋታ 3ቱን ማሸነፍ ችለዋል። የቶተንሃም ሆትስፐርና የማንቸስተር ሲቲን የጉዳትና የቡድን ዜና እንመልከት። በባለሜዳዎቹ ቶተንሃም ሆትስፐር በኩል ክሎሴቭስኪ፣ ቤን ዴቪስ፣ ጄምስ ማዲሰን፣ ሉካስ በርግቫል፣ ሮድሪጎ ቤንታኩር፣ መሐመድ ቅዱስ እና ሪቻርልሰን ጉዳት አለባቸው። ለዚህም ለቡድናቸው ግልጋሎትን አይሰጡም። ሚኪ ቫንደርቬንም ቢሆን አጠራጣሪ ነው። በእንግዶቹ በማንቸስተር ሲቲ በኩል ደግሞ ጀራሚ ዶኩ፣ ሩበን ዲያዝ፣ ጅስክ ግቫርዲዮል፣ ማቴዮ ኮቫች፣ ጆን ስቶንስ እና ሳቪኒዮ ሙሉ ለሙሉ ከጉዳታቸው ስላላገገሙ ለማንቸስተር ሲቲ በጨዋታው አይሰለፉም። የቀድሞው የብሬንትፎርድ ዋና አሰልጣኝ ቶማስ ፍራንክ ስፐርስን ከ2026 የዓመቱ ጅማሮ ጀምሮ በፕሪሚየር ሊግ ድል እንዲያደርግ አላደረጉም። በፈረንጆቹ በ2026 በ5 ከፍተኛ የሊግ ጨዋታዎች 3 አቻ እንዲሁም 2 ሽንፈቶችን ቀምሰዋል። በቅርቡ ደግሞ ከአዲስ አዳጊዎቹ በርንሌ ጋራ 2-2 በሆናቸው ውጤት ተለያይተዋል። ስፐርስ በሊጉ በሜዳው ተቸግሯል። ከ11 ጨዋታዎች 9 ነጥቦችን ብቻ ሰብስቧል። ከጨዋታው አስቀድሞ የስፐርሱ አለቃ ቶማስ ፍራንክ እንዲህ በማለት ተናገሩ። ደጋፊዎቻችን ማንቸስተር ሲቲን ሳይሆን እኛኑ ራሳችንን ቶተንሃምን እንደሚደግፉ አልጠራጠርም የሚል ሀሳባቸውን ሰነዘሩ። በሊጉ በዋንጫ ፉክክር የሚገኘው ማንቸስተር ሲቲ ከቶተንሃም ጋር ተጠባቂ ጨዋታውን ከማድረጉ አስቀድሞ አንዳንድ የቶተንሃም ደጋፊዎች የከተማ ተቀናቃኛቸው አርሰናል ዋንጫ እንዳያሸንፍ በማለት ማንቸስተር ሲቲ ክለባቸው እንዲያሸንፍ እንደሚፈልጉ እየገለጹ ነበር። ታዲያ በዚህ ጉዳይ ላይ አሰልጣኝ ቶማስ ፍራንክ ሀሳባቸውን ጣል አድርገዋል። የሁለቱን ክለቦች ተፎካካሪነት በደንብ አድርጌ ያውቀዋለሁ፣ ነገር ግን ደጋፊዎቻችን ምንጊዜም እኛ እንድናሸንፍ እንደሚደግፉ ምንም ጥርጥር የለኝም በማለት ተናግረዋል። ይህ ጉዳይ ያስገረማቸው አሰልጣኙ ማንቸስተር ሲቲን የምናሸንፍ ከሆነ ደጋፊዎቻችን እንደሚደሰቱም አልጠራጠርም በማለት ተናግረዋል። ሁለቱ ቡድኖች ከዚህ ቀደም 175 ጊዜ እርስ በርስ ተገናኝተዋል። ቶተንሃም ሆትስፐር 69ን አሸንፏል። ማንቸስተር ሲቲን በተመሳሳይ 69 ያህል ጊዜ ቶተንሃምን አሸንፏል። ሁለቱ ቡድኖች 37 ያህል ጊዜ በአቻ ውጤት ጨዋታቸውን አጠናቀዋል። ዛሬስ 176ኛውን ማን አሸንፎ የበላይነቱን ይይዛል?